ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ። አርቲስት ገሊት ምን በላሽ በሚል ዜና አገባ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑ ሙሉ ስለዛ ሰው ስለታስብ ነው። ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው። ስልክ ከእግዚአብሔር ጋር አስቀድመ እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለእግዚአብሔር አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞ ነጋ አለ። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ስለዚህ ለዛሬው ቀን ትንሽ ፈገግ ብለህ ነው ደስ አይልም? ብቻህን ነህ እኮ አምላክን ማመስገን ነው። ይሰማዋል። ያንተ ደስታ ውስጦች ይሰማቸዋል። እና ሰው ያነሳስ መነሳት መንፈሳዊ ያነሳስን እንደው የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ይጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሊዮ የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል። ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞ ነጋ ይላል። እንታጣቅም አስቀመጠ። እኔም እንደዛ ነበርኩ። ደግሞ ነጋ ደግሞ ሆን ነጋ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው። ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም። ይሄ ህግ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችንም ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም። እውነት ነው። ንጉስም ቢወረውር ማንም ቢወረውረው ይመጣል። እና ቀናችን ደግሞ ነጋ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጭ ነው ያ ቀን ለአንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት፣ ያን ሲግናል። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀምረው። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው። ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ ነው በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል። በቃ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ። እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጧል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንክ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ። ስለዚህ ይህን መርሃ ግብር የሚመለከቱ ሰዎች አንሶላቸውስ ምን ማሰብ እንዳለ ቀናቸውን ለማሳመር በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ እያለ ይሄ እኔም ማደርገው ነው። አብዛኛውን ጊዜ ማደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሐሳቦች አሉኝ። አንድ ገና ብልጭ የሚል ሐሳብ፣ ሁለተኛ ደግሞ ቁርጥ ሐልዮ የሚባለው የምትወስነው ሐሳብ። እና በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ። እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያው ስለ አይን መገለጥ
እዛው አንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነህ ልታደርገው ትችላለህ፣ ላትገልጠው ትችላለህ፣ ግን ገለጥክ። በቃ ያቺ የመጀመሪያዋ መገለጥ የምትልበት ሳትሆን አምላክህን የምታመሰግንባት የአይን መገለጥ መሆን አለባት። እና ይህ ቀን አዲስ ስጦታ ነው ለአንተ የተሰጠ አዲስ ስጦታ ነው። እንደው ምን ይላሉ 365 ገጽ የያዘ መጽሐፍ ነው የተሰጠና ንጹህ ነው። ይሄ ለአንተ ዛሬ ጥሩ ምጽፍበት ወይም መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለሁ። ዳዊት በመዝሙር 117 በቅንፍ 118 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት። ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነውና ለአይን ማመስገን አለብህ፣ ለጆሮ ማመስገን አለብህ፣ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ። ለኦክሲጅን ሰው ስንት ከፈለ ነው? ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ፣ በኋላ ላይ ስለ ስልክ እናየዋለን፣ ሰዓቱን እንኳን ባያይ በጣም መቻኮል ይመጣል። ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንት አልፏል። እኛ ዛሬ ነን። ስለ ትላንቱ አይመለከተን። አልፏል፣ በቃ አልፏል። ስለዚህ በአዲስ መንፈስ መጀመር። ስራዎችን አትዘርዝራቸው። መጀመሪያ አንተ ማመን ያዝባል ስትመጣ ለምሳሌ እንትኔ ነው ሬስቶራንት እንከፍታለሁ ከዛ ስራህን አለመዘርዘር ሰላማዊ ቀለመዋል ነው። ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ለአንተ በቂ ነው። ስራህን የምታቀድበት የራሱ የሆነ ሰዓት አለው። እሱን እንመጣለን እና የምስጋና በቃ እሰይ ነጋ ብለህ የምትጀምረው መሆን አለበት። ለምን ነጋ? ነጋ ብለህ ከጀመርከው ኤነርጂ እንትን ይሄ ሽሪንክ ነው ጥፍ የሚለው። ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት። ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለህ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት የምትመላለስ። እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነውና ስጋ ሲያርፍ ነው። ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለና መንፈሳዊ አነሳስን እንደው የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ምክንያቱም ልክ እንደ ፀሐይ እኮ ባንዴ አትወጣም ማለት እንትኗን ብርሃኗን ታሳያለች፣ ግሎ ያረገች ነው የምትወጣው እንጂ ዝም ብላ እሳት አደጋ አይደለንም። እኛ ፀሐይ ነን፣ እሳት አደጋ ነው። ድንገት ተነስቶ መንገድ ላይ ሳታስበው ይላል። እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨልሞ ነው የሚውለው። ልክ ነው የፀሐይ አነሳሲ ነው። ብርሃኗን ቀስ እያለች በምስራቅ ጀንበር እንደምትወጣ ነው። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። እስትንፋስ፣ የልብ ምት ይበላሻል። አንዳንዴ ትዝ ይልሃል ድንግጥ ብለህ የሆነ ስትነሳ ልብህ ይመታል አይደል? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ የምትሉ ተበላሽቶ ነው የምትነሳው። ሶስተኛ ሐሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብስ ብድግ ማለት ውጥረት ነው። በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። ስለዚህ አሁን አይናቸውን ገለጡ፣ አንሶላ ውስጥ አመሰገኑ አይደል? የመጀመሪያው ፓተርንና እና አልጋቸው ውስጥ እያሉ ልባቸው፣ ቃላቸው፣ እስትንፋሳቸው በማመስገን ቢጀምር። ለምሳሌ አሁን ልብህ መታ አይደል? ደስ ይላል ልብህ። እኔ በጣም ልብህን መንካት ትልቅ ነገር ነው። ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት በለና በበ እግዚአብሔር ዙፋን ትልቅ ነገር ነውና ምንድነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው እና
መጀመሪያ በቃ ትንፋሽን የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑን ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናውቅ፣ አይናችንን አናውቅ፣ አፍንጫችንን አናውቅ፣ እጃችንን አናውቅ። የፈጠራቸውን ቀርጦ ራሴ የሰጠህን አትልም። እና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብህ ይመታል አይደል? በነፍስ ልብ ሰጥተዋል፣ ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ የህይወት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። እስትንፋስን ትወስዳልና እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ። ዳዊት የሚለው ነገር አለ፣ አንሰ ሰከብኩ ሆኖምኩ እኔ ተኛው አንቀላፋው ወተንሳይኩ ተኛው ማለት እስመ እግዚአብሔር አንቃህን፣ እግዚአብሔር አንቅቶኛልና ነቃው ነው። እሱ በያነቃ እዛው ሞተ ትቀራለህ፣ ልብህም አይመታም። የስንት ሰው ልቡ እዛው እንደታተመ ቃል እስትንፋስ ልቤ መጥቷል አለው፣ ቃል አለኝ አለው፣ እስትንፋስ አለኝ፣ ሕያው ነኝ። ስለዚህ ለልቤ ለቃሌ ለእስትንፋሴ መጀመሪያ የሰጣቸውን አምላክ። ከዛ አልጋህ ውስጥ ትንሽ እንቅስቃሴ እጅ ይሰራል፣ እጅ ይሰራል፣ እግር ይሰራል፣ አንገት ይሰራል፣ ደስ ይላል። እኔ ትንሽ አልጋይ ላይ ሳልነሳ እንደውም በጣም መወዳቸው ክፍሎች እሷ ናት። ከነቃው በኋላ መጀመሪያ የራሴን ልምድ ነው ማጋራው፣ ሌላው ያድርገው ባይመለከተኝ ግን ጥሩ ነው ብዬ አስባለሁ። ሁሌ አልጋይ ውስጥ መጀመሪያ ማስባት ምንድነው? ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። እዛ ውስጥ ትንሽ እንደነቃው ምን አስባለሁ? አልፋ እግዚአብሔር እንዴት ጣቶቼን በጣም ደስታለሁ። ኮዶቹ ይገቡኛል። ጣት 10 ለምን ሆነ? መዳፉ ምንድነው? 22 የራስ አጥንት፣ 33 ቨርተብሬ፣ እዚህ ውስጥ የሚፈሰው ፈሳሽ፣ እግሬ፣ እጄ፣ በቃ ዲኤንኤ 6 ቢሊዮን ፊደሎቼ ምናምን ሁሉ ይታኛል ግሎ እያደረጉና ትንሽ ደቂቃ እሷን አስቤ ስነሳ እንዴት ደስ እንደሚለኝ በቃ አምላክ እንዴት አድርጎ እንደሰራ እና ሳትተኛ ደግሞ የሞት እንቅልፍ ሳይወስድ መንቃት በዛኑ ልክና ያ የመጀመሪያው ናትና ትንሽ ፈገግ ማለት አንተው ደስ ዛቂታል። በጣም የሚያስደስት ነገር ነው። እንደውም ሰሎሞን ምሳሌ 17:22 ብዙ የሰሎሞን አባባሎች እጅግ ወዳቸዋለሁ። ምን ይላል? ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ስለዚህ ለዛሬው ቀን ትንሽ ፈገግ ብለው ነው ደስ አይልም? ብቻህን ነህ እኮ አምላክን ማመስገን ነው። ይሰማዋል፣ ያንተ ደስታ ውስጦች ይሰማቸዋልና። ሶስተኛ ከአልጋችን ወረድን። አሁን እንግዲህ ይሄ ሁሉ አልጋ ውስጥ ያለኩ ጉዳይ ነው። ከአልጋ ስትወርድ ጨለማ ባይሆን ነው የተዘጋ ጭልም ያለ በጣም ለምሳሌ የጨፈገጋ አየር ብታይ ምንድን ነው የምትሆነው? ጭፍግግ አይደለም። አሁን አውሮፓ ለምሳሌ ዊንተሩስ በጣም ክረምቱ ሁሉም ጭፍግግ ሚስቅ የለም። ለምን? አየሩ ሰመር ላይ ደግሞ ፀሐይፏ ስለምትል ሰው ይስቃል ምናምን። ይሄ እኮ ተፈጥሮ እኮ ነው። እና ቤትም ስትነሳ ዳርክ ከሆነ ቀዛው ቆይላል፣ አንሶላ ውስጥ አትውጣ። አንዳንድ እኮ እንዳለ ወዲያው ገብቶ ይቆያል። በቃ እዛው ምንም ብርሃን ፍሰት የለም። ስለዚህ የማይንቀሳቀስ ጉልበት ነው። እዛ ላይ በጣም ጉልበት ይንቀሳቀሳል፣ ግን አለ አይደለ ቀስ እያለ መሄድ ይሆናልና ብርሃን ያግዳል። ስለዚህ ሰው መንፈሱ ይጨናነቃል። ልክ እንደ ጭፍግግ እንዳለ አየር ቤቱን ሲያው ተዝረከረከ ነው፣ ጭፍግግ ያለ ነው። ስለዚህ እዛው ቆይላል። አይምሮም ጭጋግ ይሆናል ነው ብለህ ይሆን ምንም አይነት ይሰማዋል፣ ተነሳሽነት ያጣል። በቃ ግን የሥነ ፍጥረት ታሪክ ስትጀምር እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። አየህ ትልቅ ነገር እኮ ነው። ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ ቶሎ ምንድነው ማድረግ ያለብን? መጋረጃም ካለ መክፈት ነው መጀመሪያ የምታረገው። አሁን ስልክ ውስጥ በጣም በጣም መጥፎ ነገር ነው ፓተርኑ። ልክ ነቃ አይደል መጋረጃን ትከፍታለህ። ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው። የተዘጋው ማለት ምን ሆነ ማለት ነው? ተከፈተ ማለት ነው። ከዛ አምስተኛውና ትልቁ ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው እና ምንድን ነው የሚያመጣብን ጉዳይ መሰለ? ማዕከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል። ከእንቅልፍ የምንነቃው ብንናለን በመተኛትና በመንቃት። አዎ እና አይምሮአችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት። ስትተኛ ነፍስ ግን ልብ ነቅታለች፣ ስጋ ነው የሚያንኮራፋው ሰሎሞን እንዳለው። ስለዚህ ስልክህን ወዲያው አነሳ ማለት
ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል። ምክንያቱም ህልም ሌላ ነው፣ ራእይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ስለዚህ ወዲያው ስታነሳ ይህን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው። ደግሞ ስከፍተው ወዲያው የተላከልን ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። ሲደወልም ሳይም እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም አልችልም እንጂ እስከ መመርጥ ደርሻለሁ። ይረብሻል። ኖቲፊኬሽኑ ሜሴጁ ምናምኑ ሲገባ በቃ የተረባበሸ ሁኔታ ውስጥ ነው። ገና ኮኔክት አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው። አሁን ደግሞ ያልከው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ። አርቲስት ገሊት ምን በላች በሚል ዜና በማያገባ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑ ሙሉ ስለዛ ሰው ስታስብ ነው የምትኖረው። ሞትክ ማለት ነው እዛ ላይ። በቃ አንተ ቀን አይደለም። ያ ገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው። እዚህ ይሄ በጣም ወሳኝ ነው። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ከምንድነው? ከግኝት ጋር መንፈሳዊ ግንዛቤ የያዘ ነው። ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት አልፋ ቴታ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው። አስበው እስቲ ከመረጋጋት ወደዛ ውስጥ ገባለህ። በቃ ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው። አሊያ ለሰው እኔ አሁን ስለ ሰው ምን አገባኝ? የምኖረው የራሴ ነው የመጀመሪያ ህይወት አይደል? እና ለዚህ ነው ሰው ገና ረብሾ ይውላል። በጣም አንዳንድ ሰው ረብሾ ይውላል። ለምንድን ነው የሚረብሸኝ? ይሄ በጣም የምቸገርበት ነው። የራሱን ረብሻ እዛው ይቻለው። እኔ አእምሮ የጸጥ ያለ ነው። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል? ያነቃውን አምላክ በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለ ሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን። ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። በማን አክተር በማን ዜና በማያገባህ ሩቅ ዓለም ሄደህ ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሚኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል። በጣም ብዙ ነው እንጂ እዛው ሳይነቃ እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ እያየዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይውላል። እና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል። ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ይሄ ሰውና ጥቅም የለውም። ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ? ምን ይመለከተኛል? አሁን መጀመሪያ የራስህን ነው ኤነርጂ ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን ስልክ ጭንቀት ነው የሚመጣው። የቸኩል ምናምን ፍጠን ብረር የሆነ የተረባ አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አእምሮ ይዛባል። ከአንዱ ውጥረት ወደ ሌላ ውጥረት ከአንዱ ውጥረት ወደ ሌላ ውጥረት በቃ ተወጥረቱ ላለ ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከዛ 6ኛው ከስልክ ምናምን ከተለየ በኋላ አልጋ ውስጥ አየን። ከአልጋ ወረድን፣ መጋረጃ ከፈት፣ ፀሐይ ፊታችን ታጥበን
ጠዋታችንን በምስጋና መጀመር። ይሄ እንግዲህ ደስ ይላል። እቺ ትንሽ ብዙም ባልልም ሁላችንም የምናውቀው 7 መቅረዞች አሉ አይደለ? እንዲህ ስትጸልይ 1 2 3 4 5 6 ከዛ አንገትህ አለ 7 በቃ መቅረዝን አምላክን በማመስገን መጀመር። ቀን ዘርግተህ እጅህን በጣም ደስ የሚል መብራትን አብርተህ ጧፍን ሻማህን አብርተህ ባለህ እምነት አላውቅም ብቻ አምላክን በማመስገን ቀንህን መጀመር። ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ የጸሎት ቤት ሁሉም የራሱ አንድ የጸሎት ቤት ሊኖረው ይገባል። ሰብሰብ ብለው በሰላም ስላሳደራቸው አምላካቸውን በምስጋና ማድረግ። ውሃ አቅርበው ወደ ምግብ ከመገባት እፍ ብለው ጠጥተው በቃ የሆነ ኃይል ሞልቶ ነው የምትወጣው። ስለዚህ በምስጋና መጀመር። እውነት ለመናገር ብዙዎቻችን ስልኩ ነው የሚቀድመው። በጣም በልጧል። ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለእግዚአብሔር አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። እኔ ራሴ ብዙ ጊዜ አንዳንድ ጉዳዮች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን። ምክንያቱም ጨረራ አለው ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ ፕሮቶኑ አብሶሉትሊ። እና ይሄ ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ እጄን ቢያንስ ይህን መርዝ ማውጣት አለብኝ። እጄ ይታመማል። ጠጠር ምናምን እንደዚህ ልጆች እንደምንቅልብሎች እንደሚጫወቱት አይነት እንደዚህ ግንድም የግዴታ ነው። አሊያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው። ስለዚህ በጣም እና ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው። በጣም የተረበሸ ያደርጓልና ጊዜም ባርከው። አሁን አንዳንድ ሰዎች ወይኔ ጊዜ አጠረብኝ የሚሉ ሰማው። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። በጣም እና አንዳንድ ሰው እንዴት 30 መጽሐፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም። የሱ 24 ሰዓትና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው፣ አካባቢን ባርከው፣ ማገኛቸውን ወዳጆችን ሁሉ ባርካቸው፣ ምወጣበት ምገባበት ሁሉ ባንተ ሰላም፣ ባንተ ብርሃን፣ ባንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አምላክ። አንኳኩ ይከፈትላቸዋል። እና ምጸልየው ለራስ ብቻ አይደለም፣ ለአካባቢ፣ ለጓደኞች፣ ለመስሪያ ቤት። አሁን አንተ ማን ያዘዋል ፖድካስት ነህ፣ እዚህ ልትቀርጽ ትመጣለህ ነው። ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው። ግዴታ ነው። ስለዚህ ይሄ ማለት በምትገባበት በምትወጣበት ሁሉ ጠይቀኸዋል፣ የእግዚአብሔር ኃይል አብሮ ይገባልና ሰዎች በስድስተኛ ደረጃ ጠዋት ከምንም በፊት ፊታቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር